17 ባች ፊዚክስ ፋይናል ፓርት 4 አንደኛ ጥያቄ ተርማል ኤክስፓንሽን ነው የምጠይቀው። ግብኖች አሉ፣ ኮንስታንቶች አሉ እዚህ ጋር የተሰጡ ኮኤፊሽንት ኦፍ ተርማል ኤክስፓንሽን 11 ነጥብ 10 ዘ ፓወር ኦፍ ምናምን ኢኒሻል ሌንግዝ፣ ኢኒሻል ቴምፕሬቸር እና ፋይናል ቴምፕሬቸር ግብን አለ። ቴምፕሬቸር ቼንጁን እኛ ካልኩሌት አድርገን ነው ቲኤፍ ማይነስ ኢኒሻል ከዛ እሱ 20 ዲግሪ ሴልሺየስ ይመጣል። እዚህ ጋር ግልጽ ላደርግላችሁ የምፈልገው ነገር ኤላ ጥያቄው ሃው ማች ኢዝ ኢት አት 40 ዲግሪ ሴልሺየስ ነው የጠየቅነው። ሶ እዚህ ጋር ሶሉሽኑ ላይ ካያችሁት 20 ዲግሪ ነው ሴልሺየስ ነው የተጠቀምነው። በ40 ተጠይቀን እንዴት 20 እንወስዳለን የሚለው ጥያቄ እናንተ እንትን እንዲሆንላችሁ ነው ወይሱን የቀዳውላችሁ። ምንድነው እዚህ ጋር ኮንሰፕቱ ኤክስፓንሽኑ እስከ 20 ዲግሪ እዚህ ጋር ኢኒሻሉ 20 ዲግሪ ሴልሺየስ ስለሆነ እስከ 20 ዲግሪ ሴልሺየስ ይሄ ማቴሪያል ኤክስፓንድ አላደረገም። ኤክስፓንሽኑ የጀመረው 20 ላይ ነው። ከ20 እስከ 40 ዲግሪ ባለው ነው ኤክስፓንድ ያደረገው። እዚህ ጋር ሌንግዙን 20 ላይ ኤክስፓንድ ማድረግ ጀምሮ እስከ 40 መጥቶ ስንት ሜትር ይሆናል ሌንግዙ ወይ ምን ያክል ይሆናል የሚለው ነው የተጠየቅነው። ሶ ምን እናደርጋለን? ከ20 እስከ 40 ኤክስፓንድ ስላደረገ ቼንጁን ነው የምንጠቀመው። 20 ዲግሪ ሴልሺየስ ነው 40 ሲቀነስ 20 ነው እንጂ ቀጥታ 40 ዲግሪ ሴልሺየሱን አስገብተን ካልኩሌት እናደርግም። ስለዚህ ጀነራል ፎርሙላ ላይ ቼንጅ ኢን ሌንግዝ ኢኳልስ ቱ ኮኤፊሽንት ታይምስ ሌንግዝ ኢኒሻል ሌንግዝ ታይምስ ቼንጅ ኢን ቴምፕሬቸር ቼንጅ። ከዛ እነሱን ካልኩሌት ስናደርጋቸው 2.2 ታይምስ ቴ ዘ ፓወር ኦፍ -3 ሴንቲሜትር እንደዚህ ይመጣል። ቢ ደግሞ ይሄ ቀላል ጥያቄ ነው። ቼንጅ ኦፍ ሮድ ኦፍ ኤክስፓንሽን ቼንጅ ኦፍ ሌንግዝ ኦፍ ሮድ አፍተር ኤክስፓንሽን። ቀለል ባለ ኮንሰፕት ይሄንን ስነግራችሁ ቼንጅ ኦፍ ሮድ አፍተር ኤክስፓንሽን ማለት የሆነ ሮድ የተሰጠን ሮድ አለ። አሁን የምናወራበት የሆነ አሁን እስክብርቷችን ይሄ ሮድ ቢሆን እስክብርቷችን ስመጣ የሆነ ለንግዝ አለው። ይሄ ለንግዝ ኤክስፓንስ ሲደረግ የሆነ ለንግዝ ጨምሯል። አሁን ኤክስፓንስ ስላደረግነው ብቻ ከኖርማል ለንግዙ የሆነ የተወሰነ ለንግዝ ጨምሯል። ስለዚህ ቶታል ለንግዙን ለማግኘት መጀመሪያ የመጣበትና ኖርማል ስናመጣው ይሄን እስክብርቶ ስናመጣው የነበረበትን ለንግዝና ኤክስፓንድ የተደረገችውን ለንግዝ በሂቱ ምክንያት የሰፋችበትን ያችን ለንግዝ ሁለቱን ስንደምር መጨረሻ ላይ ምን ያክል እንደረዘመ እናያለን። ኢኒሻል ለንግዙንና ቼንጅን ለንግዝን ሁለቱን ደምረን የምናመጣው ቶታል ለንግዝ ኦፍ ሮድ ይባላል። ሶ አንደኛ ጥያቄ በጣም ቀለል ያለ ጥያቄ ነው። በጣም እንትን ውስብስብ ይመስላል ግን በጣም ቀላል ጥያቄ ነው። ሁለተኛ ጥያቄ ደግሞ አባውት ሃርሞኒክ ሞሽን ኢትስ ታይፕ ኦፍ ፕሮዲክት ሞሽን። ታይፕ ኦፍ ፕሮዲክት ሞሽን ለማለት የፈለኩት ለመናገር እንድመችኝ ነው። ፕሬዲክ ሞሽን ማለት የሆነ በተሰጠው ኮንስታንት የሆነ ፔሪድ አለ። በዛ ፔሪድ ራሱን መድገም የሚችል ሞሽን ሃርሞኒክ ሞሽን ይባላል። የሆነ በድግግሞሽ ውስጥ የሚመላለስ ሞሽኖችን ፕሮዲክ ሞሽን ብለን መጥራት እንችላለን፣ ወይም ሃርሞኒክ ሞሽን ብለን መጥራት እንችላለን። ፔሪድ ነው የተጠየቅነው። ኤ ላይ ግብኖች ማስ አለን፣ ኮንስታንት ኬ አለን። ኤ ደግሞ አምፕሊቲዩድ ነው፣ አምፕሊቲዩድም ተሰጥቶናል። ስለዚህ እንዴት ነው የምናገኘው ፔሪድን? ፔሪድ ታይም ነው። ፔሪድ ታይም ደግሞ 2 ፓይ ኦቨር ኦሜጋ ነው። ኦሜጋን መጀመሪያ ማግኘት አለብን። ኦሜጋን ለማግኘት ኦሜጋ ደግሞ አንድ ራዲካል ኬ ኦቨር ኤም ነው። ኬ ደግሞ እዚህ ጋር ተሰጥቶናል። ስንት ነው? 13 ሜትር ነው። ደግሞ ኦቨር 2 ነው። 2 ምን ማስ 2 ኪሎ ግራም ስለሆነ አንድ ራዲካል ይሄ ይመጣል። ኦሜጋን ካገኘን በኋላ እንደገና ደግሞ ቲ ኢዝ ኢኳልስ ቱ 2 ፓይ ኦቨር ኦሜጋ ነው። 2 ፓይ ኦቨር 3.87 እንደዛ ይመጣል። እሱን ደግሞ ካልኩሌት ስናደርገው ዛም ቫልዩ ይመጣል። ቢ ላይ ሁለት ጥያቄ ነው ተጠቅመው ቪ ማክስ እና አክሰለሬሽን ማክስ። ቪ ማክስ እና አክሰለሬሽን ማክስ ለማወቅ ፎርሙላውን እዚህ ጋር ጽፌያለሁ። ኤ ኦሜጋ እና ኤ ኦሜጋ ስኩዌር ነው። ኤ ኦሜጋ ነው ስኩዌር እዚህ ጋር ቪ ማክስን ለማግኘት ኦሜጋ እንዴት ተጠቅመናል። ኤ ማክስን ደግሞ ለማግኘት ኦሜጋውን ስኩዌር እናደርጋለን። ጀስት ሲምፕል ነገር ነው። ጀስት ጥያቄዎቹን እናንተ በቃ ቀለል አድርጋችሁ ያቸው። ጥያቄዎች ኮምፕሊኬትድ ነው ሲመጡ ከባድ ጥያቄዎች አይደሉም። በጥያቄዎችን ቃላት ምናምን በማምጣት እናንተን ለማሳሳት ይሞክራሉ። እንቀጥላለን። ለቀጣይ ጥያቄዎች ሌላ ቮይስ